በጾሙ የመጀመሪያ ቀናት በሰዓታት የምንጸልየው በብርታት የምንሰግደው ያለ ክርስቶስ ሕይወት የለኝም ብለን የምንተጋው ልጆች ዛሬ ጸሎት ሲደርስ ለምን ደከመ? አንዳንዴ ብቻችንን ስንሆን እግዚአብሔር ርቆኛል፣ ነፍሴ ደርቃለች፣ ከእንግዲህ ጸሎቴ አይሰማም ብለን እናስባለን አይደል? ብቻችንን የምናለቅስባቸው ለምን ተለወጥኩ ብለን ራሳችን የምንጠይቅባቸው ምሽቶች ስንት ናቸው? ብዙዎቻችን ጾም ግማሽ ላይ ሲደርስ የምንጋፈጠው ትልቁ ፈተና ረሃብ አይደለም፣ የሆድ ረሃብንም አለምደነዋል። ስጋችን ከምግብ መከልከል ተለማምዶታል። ትልቁ ፈተና የመንፈስ ዝለት ነው። የጸሎት ጣዕም መጥፋት ነው። የስግደት እንደ ድንጋይ መክበድ፣ የነፍስ መንፈሳዊ ለምለምነት ወደ በረሃማነት መቀየር ነው። ዛሬ በቀንዲል ሚዲያ ጸሎት ሲሰለቸን፣ ስግደት ሲከብደን፣ መጾም ሲከብደን፣ ነፍሳችን መንፈሳዊ ጣዕም ሲርቃት እኛ እንደ ክርስቲያን እንደ እግዚአብሔር ልጅነታችን ምን ማድረግ እንዳለብን በጥልቀት እንነጋገራለን። ይህ መርሃ ግብር ለአንተ ብቻ አይደለም ለእኔም ጭምር ነው። ሁላችንም የምናልፍበት ሁላችንም የምንጋራው የውስጥ ትግላችን ስለሆነ እባካችሁ ልባችሁን ከፍታችሁ ጥቂት ደቂቃ አብራችሁ እንድትቆዩ በፍቅር ጋብዛለሁ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ አዲሱ ለወጣቶች ብለን የምናዘጋጀው በጉብዝና ወራት መርሃ ግብራችን ነው። ዛሬ ሁላችንንም በምስጢር ስለሚፈትነን ነገር ግን በቤተ ክርስቲያን መድረክ ላይ ብዙ ጊዜ በግልጽ ስለማናወራው ጉዳይ እንመካከራለን። ጾም ጀምረን ጸሎት ይዘን ልክ መሃል ላይ ስንደርስ ጣዕሙ ይጠፋብናል። ያን ጊዜ ውስጣችን ይረበሻል። መናፍቅ እየሆንኩ ነው እንዴ? ወይስ ኃጢአቴ ስለበዛ ነው? እግዚአብሔር ፊቱን ያዞረብኝ፣ በቃ ተረገምኩ ማለት ነው ብለን እንጨነቃለን። በቤተ ክርስቲያን ቆመን እንኳን ሐሳባችን ይቅበዘበዛል። የቅዳሴው ቃል አይገባንም። ስንሰግድ ልባችን አይሰበሰብም። እንደ ድሮ በተመስጦ ሆነን እንባችንን እያፈሰሰን አንማጸንም። ልባችን ይፈተንብናል፣ እንባችንም ደርቋል። ምን እናድርግ? ይህ ስሜት የእናንተ ብቻ አይደለም። ይህ ስሜት የኔም የሁላችንም ስሜት ነው። ታላላቆቹ የቤተ ክርስቲያን አባቶችና ሊቃውንት ይህንን ስሜት በሚገባ ያውቁታል። የመንፈሳዊነት ድርቀት ይሉታል። ቅዱስ ማር ይስሐቅ ይህ ታላቅ የጸሎት ሰው በረሃን የጸሎት ቤት ያደረገ ሊቅ ስለዚህ ስሜት ሲናገር እንዲህ ይላል። ነፍስ በደረቀች ጊዜ፣ ጸሎት በጠፋ ጊዜ፣ ስግደት በከበደ ጊዜ ይህ የእግዚአብሔር ጸጋ ለጊዜው የመሸሸጉ ምልክት ነው ይለናል። ሊቁ የመሸሸጉ ነው እንጂ ያለው የመጥፋቱ አላለም። ፀሐይ በደመና ተሸፈነች ማለት ጠፋች ማለት አይደለም። ደመናው የጊዜ ጉዳይ ነው። ደመናው አልፎ ፀሐያው መውጣቱ አይቀርም። የእኛም ድካም እንዲሁ ነው። ግን ለምን ይሸሸጋል? ለምን እግዚአብሔር ይህንን የድርቀት ጊዜ እንድናሳልፍ ይፈቅዳል? ሊቃውንቱ ሲመልሱ እንድንጠነክር፣ የራሳችንን ድካም እንድናውቅና እርሱን በናፍቆት እንድንፈልገው ነው ይላሉ። ሁሌም ጸጋው ሞልቶ የሚፈስልን ከሆነ፣ ሁሌም ጸሎት የሚጣፍጠን ከሆነ በራሳችን ጥንካሬ ይቆምን ይመስለናል። እንታበያለን። እኔ እኮ ጸሎተኛ ነኝ፣ እኔ እኮ ብርቱ ነኝ እንላለን። ስለዚህ እግዚአብሔር ትሕትናን እንድንማር ያለ እርሱ ምንም ማድረግ እንደማንችል እንድንረዳ ያችን የጸሎት ጣዕም ለጊዜው ከኛ ያርቃታል። አያችሁ፣ ጸሎት ስለሰለቸን ብቻ፣ ስግደት ስለከበደን ብቻ እግዚአብሔር ጥሎናል ማለት አይደለም። ይልቁንም ናፍቀኝ፣ ፈልገኝ፣ ያለ እኔ አቅም እንደሌለ እወቅ እያለን ነው። ማስተዋል የሚገባን ነገር ይህ የመንፈስ ዝለት ያላለፈበት ቅዱስ የለም። ልበ አምላክ ቅዱስ ዳዊት ወይም እግዚአብሔር እንደ ልቤ ብሎ የጠራው ንጉሱ ነቢዩ ቅዱስ ዳዊትን ስንመለከትና ለጸሎት የደረሰው መዝሙረ ዳዊትን ስናነብ ዳዊት ሁሌም በደስታ የሚዘምር ብቻ አልነበረም። ነፍስ የደረቀችበት እግዚአብሔር የራቀው የመሰለው ጊዜ ነበር። በመዝሙር 42 ላይ ምን ይላል? ዋላ ወደ ውሃው ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ አንተን ትናፍቃለች። ይህ የደረቀች ነፍስ ጩኸት ነው። ነፍሴ ወደ ሕያው አምላክ ተጠማች እያለ ይጮኻል። በመዝሙር 13 ላይ ደግሞ አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼ ፊትህን ከኔ ትሰውራለህ ብሎ ይጮኻል። አያችሁ፣ ታላቁ ልበ አምላክ እንደ ልቤ የተባለው ዳዊት እንደኛ ዝለት ተሰምቶታል። እግዚአብሔር የረሳው መስሎት ነበር። እኛም እግዚአብሔር ረስቶኛል ስንል የዳዊትን ሕመም እየተጋራን ነው። ታላቁ ነቢይ ቅዱስ ኤልያስን ስናስታውስ ታላቁን ተአምር ካደረገ በኋላ የቀርሜሎስን ተራራ ካንቀጠቀጠ በኋላ በአንደኛ ነገሥት ምዕራፍ 19 ላይ እንደምናነበው ኤልያስ ደግሞ ዝሎ ተስፋ ቆርጦ ከዛፍ ስር ወደቀ። አሁን ይበቃኛል፣ አቤቱ ነፍሴን ውሰድ አለ። ታላቁ ነቢይ ኤልያስ ይበቃኛል ካለ እኛ ደካሞቹ ደከመን ብንል ምን ይገርማል? እግዚአብሔር ግን ኤልያስን አልኮነነውም። አንተ ደካማ እንዴት እንዲህ ትላለህ ብሎ አልገሰጸውም። ይልቁንስ መልአኩን ልኮ መገበው፣ አጠጣው፣ እረፍትም ሰጠው። እግዚአብሔር የእኛንም ድካም ይረዳል። ስጋችን ሲዘል
አይምሮአችን ሲዝል፣ ነፍሳችን ስትደክም እርሱ በርኅራኄ ይመለከተናል። ታዲያ የቅዱሳኑን ታሪክ ብቻ ሰምተን መሄድ ስለሌለብን ወደ ራሳችን ሕይወት ለውጠን መፍትሄዎች ላይ መናገር ስለሚገባን ወደ መፍትሄዎቹ እንሂድ። ታዲያ በዚህ ዝለት ሰዓት ምን እናድርግ ካላችሁ አንደኛውና ትልቁ መፍትሄ ሰለቸን ብለን አለማቆም ነው። ትልቁ ስህተት ጸሎት ስሜት ስለማይሰጠን ብቻ መተዋችን ነው። ሰይጣን የሚፈልገው ይሄንን ነው፣ የእኛን ማቆም። እሱ የሚነግረን ስሜት ከሌለው ጸሎት ግብዝነት ነው፣ ስለዚህ አቁም ይለናል። እኛ ግን ልንነግረው የሚገባን ጸሎቴ ባይጣፍጥም ለአምላኬ ያለኝን ታማኝነት የምገልጸው አሁን ነው ልንለው ይገባል። ስሜታችን አትጸልይ ቢለንም እኛ ግን ለነፍሳችን ግዴታዋ እንደሆነ እንንገራት። እስቲ እናስበው። መቼም ታመን አናውቅም አንልም። ክፉኛ ስንታመም ዶክተር መራራ መድኃኒት ያዝልናል። ያንም መራራ መድኃኒት የምንወስደው ስለሚጣፍጠን ነው? አይደለም። መራራ እንደሆነ እያወቅን እያቅለሸለሽን ሊያስመልሰን እየታገለን፣ ነገር ግን መድኃኒት ስለሆነ እንጠዋለን። ለምን? ምክንያቱም ስለሚያድንን። መንፈሳዊ ዝለትም ልክ እንደዚሁ ነው። ጸሎታችን መራራ ቢሆንብንም ባይጣፍጠንም የነፍሳችን መድኃኒት ነውና መውሰድ አለብን። ሊቃውንቱ ይህንን የፍላጎት መስዋዕት ይሉታል። ሁሌም ጸሎት የሚጣፍጥ ከሆነ ጸሎቱ ለጌታ ሳይሆን ለራስ እርካታ ሊሆን ይችላል። ነገር ግን ምንም ስሜት በሌለበት ድካም በበዛበት ሰዓት ተገዳችሁ ራሳችሁን አሸንፋችሁ የምትቆሙት ያቺ አንዲት ሰዓት ለእግዚአብሔር የምትሰጡት ትልቅ መስዋዕትነታችሁ ናት። ጸሎታችሁ ባዶ እንደሆነ ቢሰማችሁም እንኳ ጌታ ሆይ ባዶ ነኝ፣ ግን ባዶነቴን ይዤ መጣሁ ማለት ትልቅ በረከት ነው። ስለዚህ በእግዚአብሔር ፊት ቆመን መጸለይ ምንም ቢከብደን፣ ቢያቅለሽልሽ፣ ቢደክመን፣ መሰልቸት ቢመጣብንም፣ ባይጣፍጠንም፣ ነገር ግን ለነፍሳችን ስንል ቆመን ለእግዚአብሔር ያለንን ፍቅርና ክብር ማሳየት፣ ሰይጣንን ደግሞ ማሳፈር ይገባናል ማለት ነው። ሁለተኛው መፍትሄ ደግሞ የጸሎት መንገዳችንን ማስተካከል፣ ከአቅማችን በላይና ልባችን እስኪጨነቅ አይምሯችን እስኪሰለች ድረስ የሚሆኑ ጸሎቶችን አለማርዘም፣ አለመጠቀም። አንዳንዴ የሚከብደን ረዥም ጸሎት መጸለይ ነው። አቅማችን ደክሞ ሳለ እንደ ድሮ የውዳሴ ማርያምን 7ቱንም ቀን የውድስዋ መላእክት፣ መልካ ማርያም፣ መልካ ኢየሱስ ሙሉውን ክፍል ለማድረስ ስንሞክር አይምሯችን ይበተናል፣ ቃላቱ ይምታቱብናል። በዚህን ጊዜ ምን እናድርግ? ራሳችንን አንጫ ነው። እኛ ከምንጸልየው ጸሎት ብዛት ይልቅ ልቡናችን ያለበት በትኩረት የምንጸልየው አጭር ጸሎት በእግዚአብሔር ዘንድ እጅግ ይበልጣል። ለምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብላችሁ ጸልዩ ብሎ ያስተማረንን አባታችን ሆይ የሚለውን ጸሎት ወይም አቡነ ዘበሰማያትን እያንዳንዷን ቃል በዝግታና በማስተዋል ሆነን እያሰብን ብንጸልይ፣ ወይም ደግሞ ጌታ ሆይ ማረኝ፣ ራራልኝ፣ አቤቱ ይቅር በለኝ፣ እንደ ቸርነት መጠን ማረኝ፣ መተላለፌን ደምስስልኝ፣ ከበደሌም አንጻኝ እያለን ብንጸልይ፣ ወይም ደግሞ ሰላም ለኪ ደግመን ጸሎተ እግዝእትነ ማርያም የእመቤታችንን ጸሎት ደግመን፣ እሱንም ካልቻለን እመቤቴ ሆይ አትለይኝ፣ በምልጃሽ አስቢኝ፣ በልጅሽ በወዳጅሽ ፊት ቆመሽ ስለኔ አማልጂ፣ በጸሎትሽ በምልጃሽ በረዴትሽ በበረከትሽ አትለይኝ ብለን ብንጸልይ ከብዛት ይልቅ ልቦና ያለበት ጸሎት ይበልጣል።